ከ1500 ዓመታት በፊት የነበሩ ጥንታውያን አብያተ ክርስቲያናትና ገዳማት በተባበሩት አረብ ኤምሬቶች። ጤና ይስጥልኝ። የላሊበላ ውቅር አብያተ ክርስቲያናት ከመወቀራቸው ብዙ ዘመናት ቀድሞ ምናልባትም 9 ቅዱሳን እና አባ ገሪማና እና አቡነ አረጋዊ ከሲሪያና ከሜሶጶጣሚያ ተነስተው ወደ ኢትዮጵያ መጥተው ሥርዓተ ምንኩስናን ማስተማር በጀመሩበት ተመሳሳይ ጊዜ በተባበሩት አረብ ኤሚሬቶች ምዕራባዊ የውሃ ዳርቻዎች ላይ ታላላቅ የምስራቃውያን ኦርቶዶክሶች አብያተ ክርስቲያናትና ገዳማት ይገኙ ነበር። የመጀመሪያዎቹ ገዳማት በሲኒያ ደሴቶች ላይ በ2020 ዓመተ ምህረት በአርኪኦሎጂ የተገኙ ናቸው። ጀዚራት አሳኒያ በአልኩወይን ኤሚሬትስ ከዱባይ 50 ኪሎ ሜትር ርቀት ላይ የምትገኝ ጥንታዊ የዓሣ አጥማጆች ደሴት ነች። በዚህ ስፍራ የተገኘው ገዳም ከሜሶጶጣሚያ ከፋርስና ህንድ አብያተ ክርስቲያናት ጋር ግንኙነት እንዳለው ሲገመት በውስጡ አንድ አነስተኛ ቤተ ክርስቲያን፣ የመነኮሳት መኖሪያ ቤቶችና የመመገቢያ አዳራሽ፣ የቅዱስ ቁርባን ማዘጋጃ ዕቃ ቤት፣ የጥምቀት ማካሄጃ ጉድባ፣ ምናልባትም የጳጳሱ የመኖሪያ ሕንፃ ይሆናል ተብሎ የተገመተ ቅሪተ ሕንፃም ተገኝቶበታል። ገዳሙ ከ500 እስከ 550 ዓመተ ምህረት አካባቢ የተመሠረተም ነው ተብሏል። የአልኩወይን ቱሪዝም ባለሥልጣናት ቦታውን በቅርቡ ለጎብኚዎች ክፍት ለማድረግ ቃል ገብተዋል። ሁለተኛው ገዳም ደግሞ በ1992 በሰርባኒያስ ደሴት ላይ የተገኘውና እስካሁንም ቁፋሮና ምርምር እየተደረገበት ያለው ገዳም ነው። የሰርባኒያስ ደሴት ከአቡዳቢ ከተማ በስተደቡብ ምዕራብ 170 ኪሎ ሜትር ርቆ የሚገኝ ትልቁ ተፈጥሮአዊ የኤማራት ደሴት ነው። በዚህ ደሴት ላይ ያለው ገዳም መነኮሳት በጸሎትና በቃለ እግዚአብሔር ትምህርት ጸንተው ከዓለም ተገልለው ይኖሩበት የነበረ፣ መነሻ ዘመኑም 600 ዓመተ ምህረት አካባቢ እንደነበር፣ ስፍራውም ከቤተ ክርስቲያኑ በተጨማሪ የመነኮሳቱን ማደሪያዎች፣ ዕቃ ቤቶችና የመቃብር ስፍራዎችን ጨምሮ የያዘ መሆኑን ማየት ይቻላል። በገዳሙ ላይ የሚደረገው ምርምር እንደቀጠለ ሲሆን በ2025 በዋናው የቤተ ክርስቲያን ሕንፃ ስር ተቀብሮ የነበረ በስቱኮ የተሠራ ለየት ያለ የምሥራቅ አብያተ ክርስቲያናት መስቀልም ተገኝቷል። በነገራችን ላይ ይሄ ደሴት ከገዳሙ በተጨማሪ ለጎብኚዎች ክፍት የሆነ ትልቅ ሳፋሪ ፓርክ አለው። በዚህ አስደናቂ ተፈጥሮ ባለው ፓርክ ውስጥ የአረብ ሚዳቋ፣ ቀጭኔ፣ ጅብ፣ አነር እና ሌሎች በጠቅላላው ወደ 13000 የሚገመቱ የዱር አራዊቶች ይገኛሉ። የሰሞኑ የአሜሪካና ኢራን እብደት ጋብ ሲል ልንጎበኛቸው ከሚገቡ ድንቅ ስፍራዎች አንዱ ነው። አበቃው። ጤና ይስጥልኝ።